ሰላም ውድ የኢትዮ ሼፍ ቤተሰቦቻችን እንደምን ቆያችሁ? ዛሬ ደግሞ ይሄንን የመሰለ የአፋኝ አሰራር ነው ይዘንላችሁ የመጣ ነው። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ለመስራት ከምንጠቀምባቸው ግብአቶች ውስጥ በዋናነት እንደምትመለከቱት ቀይ ስጋ መርጠን ማዘጋጀት አለብን ማለት ነው። ለአፋኝ እንግዲህ ስጋችን ቀይ መሆኑ የተሻለ ጣዕም እና የተሻለ መልክ እንዲኖረው ያደርግልናል። በምታዩት መንገድ ቀይ ስጋችንን አድቅቀን እንከትፈዋለን። አድቅቀን ከትፈን እናዘጋጃለን ማለት ነው። ውድ የኢትዮ ሼፍ ቤተሰቦቻችን ይህንን የዩቲዩብ ቻናል ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ ቤተሰብነታችሁን አጠንክሩ እንላለን። በመቀጠል ለማጣፈጫነት የምንጠቀምባቸውን ዝንጅብልና ነጭ ሽንኩርታችንን በምታዩት መንገድ በደንብ አድቅቀን እንከትፈዋለን። ነጭ ሽንኩርትና ዝንጅብላችሁን ባታሳንሱት እንመርጣለን። ምክንያቱም ለአፋኝ ከሚያጣፍጡልን ግብአቶች ውስጥ በግንባር ቀደምነት የሚጠቀሱት እንግዲህ የምትመለከቷቸው ሁለት ግብአቶች ነጭ ሽንኩርትና ዝንጅብል ስለሆኑ ማለት ነው። ወደ ኢትዮ ሼፍ ቤተሰቦቻችን በመቀጠል ደግሞ ቃሪያችንን እንዲህ በምትመለከቱት መንገድ አድቅቀን እንከትፋለን። ሁላችሁም ያው በሚመቻችሁና እንዲያቃጥልላችሁ በምትፈልጉት መጠን ልክ ቃሪያችሁን ማብዛትም ማሳነስም ትችላላችሁ። በመቀጠል መጥበሻችንና ዘይታችንን አግለን አድቅቀን የከተፍነውን ስጋችንን በምታዩት መንገድ እንጠብሰዋለን ማለት ነው። በከፊል ስጋችን ከተጠበሰልን በኋላ ነጭ ሽንኩርትና ዝንጅብል ውህዳችንን ጨምረን በአንድ ላይ ደግሞ በደንብ እንጠብሰዋለን ማለት ነው። እየተጠበሰልን እሱ ውድ የኢትዮ ሼፍ ቤተሰቦቻችን የደውል ምልክቷን በመንካት ቤተሰብነታችሁን እንድታሳዩን እንጠይቃለን። በመቀጠል ከትፈን ያዘጋጀነውን ቃሪያ ጨምረን ደግሞ በደንብ አብረን አዋህደን እንጠብሰዋለን። ውድ የኢትዮ ሼፍ ቤተሰቦቻችን ሌላም እንድንሰራላችሁ የምትፈልጉት ማንኛውም አይነት ምግብ ካለ ኮመንት መስጫው ላይ አስቀምጡልን፣ የምንሰራላችሁ ይሆናል። እንድናስተካክል፣ እንድንጨምር፣ እንድንቀንስ የምትፈልጉትን ማንኛውንም አስተያየት ጻፉልን፣ እንሰራላችኋለን፣ እናስተካክላለን። ለእናንተ ሁሌም ቢሆን ተመራጭና ተወዳጅነታችንን እንደጠበቅን እየቀጠልን ያለነው የኢትዮ ሼፍ ዩቲዩብ ሰብስክራይብ ማድረጋችሁን እንዳትረሱ። በመቀጠል በጨው በኮረሪማ እንዲሁም ደግሞ በሚጥሚጣ እንቀምመዋለን ማለት ነው። ሚጥሚጣውን እንዲያቃጥልላችሁ በምትፈልጉት መንገድ መጨመርም አለመጨመርም ትችላላችሁ ማለት ነው። በምታዩት መንገድ እንግዲህ ከቀመምነው በኋላ ትንሽ እሳት ላይ እናበስለውና ወደ መመገቢያችን ነው እንግዲህ ለመመገቢያችን ወደ ለማውጣት እንግዲህ ሬዲ እየሆነልን ያለው አፋኛችን። እንጀራችንን አዘጋጅተን ወደዛ እናወጣዋለን ማለት ነው። እንደዚህ በጣም መልኩ የሚያምርና ቆንጆ ሆኖ ሲደርስልን እንግዲህ መመገቢያ ሳህናችን ላይ አውጥተን ለመመገብ ዝግጁ እናደርገዋለን ማለት ነው። ውድ የኢትዮ ሼፍ ቤተሰቦቻችን ስለተከታተላችሁን መርጣችሁና ፈቅዳችሁ ሁሌም ቢሆን የኛ የምንለቃቸውን ቪዲዮዎች ስለምትመለከቱ ከልብ አድርገን እናመሰግናለን። ኢትዮ ሼፍ ሁሌም ቢሆን ለእናንተ የተለየውንና የተመረጠውን ለማቅረብ የተዘጋጀ ዩቲዩብ ቻናል። እናንተም የደወል ምልክቷን በመንካት ሁሌም ቢሆን የምንለቃቸው ቪዲዮዎች ቀድሞ እንዲደርሷችሁ ደወል ምልክቷን መንካታችሁን አትርሱ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ያቆየን።